ሰላም ውድና የተከበራችሁ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ሰሞኑን በጣም ተጠፋፍተናል። እኔም ቢዚ ነበርኩኝ። ያው በተቻለ መጠን እንግዲህ አላህ ያጠንክረን። ከስራ ጋር ስራ ትንሽ ይከብዳል፣ በተለይ ልምድ የሌለው ሰው ምናምን። አንዳንዴ ደግሞ ከሆነ ነገር ከጠፋችሁ ግቡ ግቡ አይላችሁም። ለዛ ነው የጠፋሁት ማለት ነው። እንግዲህ ዛሬ የሆነ ቦታ ደርሼ እየተመለስኩ ነው። አሁን ከኢሻ በኋላ ነው እና ያው ዛሬ የሰርግ ቀረጻ አላት እና ከሱ ስራ አብረን ነው የምንሄደው ማለት ነው። እና አሁን ከኢሻ በኋላ ነው እንዳልኳችሁ ወደ ቤት እየተመለስኩ ነው ማለት ነው። ምሳ አብረን ሰርተን በልተን ከዛ በኋላ ድጋሜ ደግሞ ያለውን ፕሮግራም ምናምን አሳያችኋለሁ። እስከዛ ድረስ ግን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይኸውላችሁ በመሀል የምለው ይጠፋኛል ማለት ነው የጀማሪ ነገር አረው እና እስከዛው ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ የኔ ወዶች። እዚህ ጋር መከሽን ጀመርኩ እላችኋለሁ። ያው እንግዲህ ቶሎ ቤት ከገባው በኋላ አንዴ ቶሎ ፈጨት ነው ያረኩት ሽንኩርቱንና ያ በትንሹ ለማሳየት ያክል ነው ዛሬ ያሰብኩትና ይሄን ይመስላል። ዶሮ ተጨምሮ በነገራችን ላይ ያው በርበሬ የማይፈልግ ሰው ስላለ በደንብ በርበሬ አልተደረገበትም። ሲቀጥል ደግሞ እንደ ኢትዮጵያ ምናምን ዶሮ መቆራረጥ ምናምን ሰዓብ ስለሆነ እኔ ቆራርጬ ማላቅም እንግዲህ እንዳስቁ። ስለዚህ እንደዚህ ዝም ብዬ እንዳረቦች እኔ ቆራረጥኩት ማለት ነው። ያው ለጊዜው እንጀራ ስለሌለን በሩዝ ነበር የበላ ነው። እዚህ ጋር ደግሞ በቃ ተሰርቶ ተጨረሰ እላችኋለሁ። በነገራችን ላይ ይሄ ከላይ ያለው ዘይት እንዳይመስላችሁ ቅቤ ነው አላችሁ መቼም ዘይቱን ነው። ከዛ እዚህ ጋር ደረስን ማለት ነው። ከዛ በኋላ ያው ታውቃላችሁ ገብቼ መቀረጽ ጀመርኩ። ያው በር ላይ ምናምን ለመቅረጽ ደግሞ አይመችም ነበር። እዚህ ጋር መታጠቢያ ቤት ነው እያልኳችሁ ነበር። እዚህ ጋር ደግሞ ጣውላው ላይ የተደረደሩ ነገሮች በጣም ነበር የሚያምሩት፣ ቀረጽኳቸው። በቃ ያው ቀለበቱ ቤት ነው፣ ሰርግ ነው ግን ቤት ነው። ያን ያክል በነገራችን ላይ የሳውዲ ዜጋ ከሆኑ ያን ያክል አያካብዱም። የሚያካብዱም አሉ ግን ያው ብዙ አይደለም ማለት ነው። ይሄ ደግሞ ቡፌያቸው የእንግዳ ቡፌ እና የቤተሰቡ ያው በዲኮር የተሰራው እንግዳ ነው። የቤተሰብ ደግሞ እዚህ ጋር ቤት ውስጥ ነበር ያደረጉት። በጣም ነው የሚያምረው። በነገራችን ላይ ቤታቸው በጣም ትልቅ ነው እና የዛሬው ቪዲዮ ይህን ይመስል ነበረ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። ባይ